ኢንተርኔት በሌላችሁ ሰዓት ቲክቶክ መጠቀም እንደምትችሉ ታውቃላችሁ? ካላወቃችሁ ይህ ቪዲዮ ለእናንተ ነው። አሁን ማሳያችሁን ፊቸር በመጠቀም ፍሪ ዋይፋይ ወይም ርካሽ የሆነ ኢንተርኔት የሚኖራችሁ ሰዓት በብዛት ቪዲዮችን ሴቭ አድርጋችሁ በኋላ ኢንተርኔት ማይኖራችሁ ሰዓት ኦፍላይን ማየት ትችላላችሁ ማለት ነው። እዛው ቲክቶክ ላይ እስከ 200 ቪዲዮ እና 120 ዋች አወር የሚደርስ ቪዲዮ እዛው ስልካችሁ ላይ ስቶር በማድረግ ዳታም ሆነ ዋይፋይ የሌላችሁ ሰዓት ማየት የሚያስችላችሁ ነው ማለት ነው። በዚህ ቪዲዮ እንዴት እንደሆነ አሳያችኋለሁ። ላይክ እና ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንሂድ። መጀመሪያ ቲክቶክ አፕ ላይ ትገባላችሁ። ቲክቶክ ላይት ተጠቃሚ ከሆናችሁ ይሄ ፊቸር የለውም። ዋናውን ቲክቶክ ተጠቀሙ። አፕ ስቶር ላይ ታገኛላችሁ። ቲክቶክ ከከፈታችሁ በኋላ በመቀጠል ከታች ፕሮፋይል የሚለውን ትነካላችሁ። ከዛ ከላይ 3 ባር አለ። እሱን ስትነኩ እንዲህ አይነት ኦፕሽን ይመጣል። መጨረሻ ላይ ሴቲንግ ኤንድ ፕራይቬሲ የሚለውን ትነካላችሁ። ሴቲንግ ኤንድ ፕራይቬሲ ውስጥ ከገባችሁ በኋላ ወደ ታች ስክሮል ታደርጉና ኦፍላይን ቪዲዮስ የሚለውን ትነካላችሁ። ልክ ስትከፍቱ እንደዚህ 4 ምርጫ ይሰጣችኋል። 50፣ 100፣ 150 እና 200 ቪዲዮስ የሚል ማለት ነው። እዛው ላይ ደግሞ ምን ያህል ዋች አወር እና የፋይል ሳይዝ እንደሚወስድ ኢስቲሜሽኑን ይጽፍላችኋል። ከ100 እስከ 400 ሜጋባይት ስፔስ ይይዛል ይላል። ያው እሱ ኢስቲሜሽን ነው። ትክክለኛ ኤግዛክት ሳይዙ ላይሆን ይችላል፣ ሊያንስም ሊበልጥም ይችላል። ከዛ እናንተ የመረጣችሁትን ሴሌክት አድርጉና ዳውንሎድ ሚለውን ንኩት። እኔ 200 ሚለውን መርጣለሁ። 200 ቪዲዮ የምታወርዱ ከሆነ እስከ 2 ጂቢ ፍሪ ስፔስ ያስፈልጋል። እሱን ቀድማችሁ ፍሪ አድርጉ ስልካችሁ ላይ ስፔስ ከሌለ ማለት ነው። እዚህ ላይ 400 ኤምቢ ቢልም ግን እስከ 2 ጂቢ ስፔስ ያስፈልጋችኋል። ፍሪ አድርጉ። ያው በዳታ ከሆነ የምትጠቀሙት ይህን ጥያቄ ያመጣላችኋል። ኮንቲኒው ትሉታላችሁ። አንሊሚትድ ኢንተርኔት ገዝታችሁ ከሆነ የሰዓት ወይም ደግሞ የቀን ሊሆን ይችላል ዳውንሎድ ማድረግ ትችላላችሁ። ያው ስሎ ቢሆንም ማለት ነው። ይኸው እንደምታዩት ዳውንሎድ ያደረገውን ቪዲዮ ፕሌይ ማድረግ ይጀምራል። እዛው ቪዲዮዎችን እያያችሁ እሱ በባክግራውንድ ዳውንሎድ ያደርጋል። እና ደግሞ ከላይ የሴቲንግ ምልክቱን ስትነኩ ስንት ቪዲዮ ዳውንሎድ እንዳደረገ፣ ምን ያህል ስፔስ እንደሚይዝ እና በዋይፋይ ብቻ ዳውንሎድ እንዲያደርግ የምትፈልጉ ከሆነ ዳውንሎድ ኦቨር ዋይፋይ ኦንሊ የሚለውን ኦን ታደርጋላችሁ። ያው ዳታ እንዳይነካባችሁ የምትፈልጉ ከሆነ ማለት ነው። ይህን ፊቸር በመጠቀም ፍሪ ወይም ቺፕ የሆነ ኢንተርኔት አክሰስ የሚኖራችሁ ሰዓት ቪዲዮችን ሴቭ አድርጋችሁ በኋላ ያለ ኢንተርኔት ኦፍላይን ማየት ትችላላችሁ ማለት ነው። ቪዲዮ ይህን ይመስላል። ከዚህ በፊት ማታውቁት ከሆነ እናም ከጠቀማችሁ ኮመንት ላይ ጻፉልኝ። ጥያቄም ካላችሁ እዛው ላይ ጻፉልኝ። ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።